በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቃለ ዓዋዲ ሚዲያ ቤተሰቦች ሁላችሁም እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። እንደ ቤተክርስቲያናችን አስተምህሮ መሰረት በየዓመቱ ከታኅሳስ 7 እስከ 13 ያለው ዘመነ ስብከት ወይም ደግሞ የስብከት ዘመን ይባላል እና እለቱ በዘመነ ስብከት እለተ ሰንበት ሲሆን የሚሰበከውን ምስባክ አሰማችኋለሁ። እስከ መጨረሻው እንድትከታተሉኝና ሰብስክራይብ እንድታደርጉኝ በእግዚአብሔር ስም ጠይቃለሁ። ወደ ምስባኩ ከማለፋችን በፊት በቅዳሴው መካከል የመጀመሪያው ዲያቆን የሚያነበው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 1 ቁጥር 1 እስከ ፍጻሜው፣ የሁለተኛው ዲያቆን የሚያነበው የጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ 10፣ ግብረ ሐዋርያት ተራዳኢው ወይም ደግሞ ንፍቁ ካህን የሚያነበው ደግሞ የሐዋርያት ሥራ ምዕራፍ 3 ቁጥር 17 እስከ ፍጻሜው ነው። ወንጌሉ ዮሐንስ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ ፍጻሜ ቅዳሴው በዕለቱ የሚቀደሰው ቅዳሴ እዚህ ይሆናል ማለት ነው። የዕለቱ ምስባክ የዳዊት መዝሙር 140 ቁጥር 7 ፋኑ እዴከ ማርያም አድህነኒ ወባልሃኒ እማይ ብዙህ ወእምድሆሙ ለደቂቀናኪ ፋኖ እዴከ ማርያም አድህነኒ ወባልሃኒ እማየ ብዙ ወእምድሆሙ ለደቂቀናኪ በሁለተኛው ፋኖ እዴከ ፋኖ እዴከ ማርያም ፋኖ እዴከ ማርያም በሶስተኛው አድህነኒ ወባልሃኒ በሁለተኛው ምልክት አድህነኒ ወባልሃኒ እማየ ብዙህ ወእምድሆሙ ለደቂቀናኪ ደግሞአለው ፋኖ እዴከ ማርያም አድህነኒ ወባልሃኒ እማየ ብዙህ ወእምድሆሙ ለደቂቀናኪ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።